የአባታችን የጻድቁን የቅዱስ ላሊበላን ቶፊክ ይዘን እንደተለመደው እግር በማጠብ የደከመውን በመደገፍ ለመስራት ዝግጅት አጠናቀን በሰላም ነው ያልን እንግዶቻችን እንዲመጡ ጥሪ እያስተላለፍን ያለነው። እግር ማጠብ ለኛ በረከታችን ነው። ከቅድመ አባቶቻችን ከቅድመ አያቶቻችን ከአባቶቻችን የተቀበልነው እንደ ውርስ የተቀበልነው በረከታችን ማለት ነው። እኛ ደግሞ ይሄንን እግር ማጠብ ለመጪው ትውልዳችን የምናስተላልፈው እንደ ቅርስ የተቀበልነው ልክ እንደ ጻድቁ አባታችን ለኛ ሰርቶ እንዳስረከበን ቅርስ እግር ማጠብ ደግሞ ልክ እንደዛ ማለት ነው ለኛ እና ከትውልድ ወደ ትውልድ የምናስተላልፈው ማለት ነው። እግር አጥበን ለተራቡት በምንችለው መጠን ውሃ ለተጠማው ውሃ አቅርበን ምግብ ለተራበው ምግብ አቅርበን መንገድ ለጠፋበት ደግሞ አቅጣጫ ሳይተን እግዚአብሔር በፈቀደው መልኩ የምናደርግ መሆኑን እንግዶቻችን ይህንን እንትን ብላችሁ እንድትመጡልን ስል መልእክቴን አስተላልፋለሁ። ማህበረሰቡ ሲመጣ የ8 ቀን ጉዞ የ15 ቀን የ20 ቀን ጉዞ የሚያደርጋልና ስለዚህ እሱን በአራቱም አምስቱም በር ባሉት እንግዲህ ከበሩ በመቀበል እግር በማጠብ የራባቸውን በማብላት በማጠጣት ሌላም ደግሞ ምክንያቱም የጠፋባቸው መንገድ ሊሆን ይችላል፣ ቤተሰብ የጠፋባቸው ሊሆን ይችላል። እነሱን በማገናኘት እግር በማጠብ በማብላት በማጠጣት እንግዲህ በውጭም በሀገርም ያለውን እንግዲህ ቀጣይ ልደት በጣም በማክበር ዝግጁ አድርገንና ስለዚህ በውጭም ሀገርም በተለያየ ሀገርም ያሉት ቀድመው ገብተው እንግዲህ ባህላችን ለማክበር ዝግጁ ነንና እንደ ወጣት እንደ ላሊበላ እንግዲህ ብዙ ነገር ይጠበቅብናል። ከዛ ጋር በመቀጠል ፋሲካው ከተፈሰገበ በኋላ እንግዲህ ያው ያለውን አካፍለን ምንችለውን አካፍለን ማንችለውን ደግሞ ያው ካለው ወለለ የተበደርን ማህበረሰባችን መጥቶ ባህላችን ተከብሮ የሀገራችን ገጽታ ወይ ደግሞ የቅዱስ ላሊበላ ገጽታ እንዲከበርልን ባህላችን በደንብ እኛ ቀድመ ዝግጅት አድርገናል። እንደ ወጣትም በሙሉ ከተማችን እንግዲህ ምንም ችግር የለበትም። ማንኛውም ሰው መጥቶ ያው ቅዱስ ላሊበላን ተሳልሞ ለመሄድ እኛ ዝግጁ ነን። ሆኖልኛ በጣም ትልቅ በረከት አንድ ሰው ብዙ ገንዘብ ከሚሰጥህ እግዚአብሔር ትልቅ በረከት ቢሰጥህ ደስ ይላል አይደል? አንድ ሰው እግር ስታጥብ የዛ ሰው ድካም ብሎ እግዚአብሔር ይስጥልኝ ሲል ራሱ በጣም ደስ የሚል ነገር ነው። በረከት ነው፣ ትሩፋት ነው። እግዚአብሔር ለኛ በቃ መልካም ነው። በወጣትነት ጊዜያችን ራሱ የማድረጋችን ደስ ይላል። የኛ ልጆችም ከኛ አይቶ ቢያድግ ከዚህ በላይ ቢሰፋ ደስ የሚል ነገር ነው ብዬ ነው